እንደሚታወቀው ሆተ ገነት ቅድስት ኪዳነ ምሕረት ከመጀመሪያ የአቡነ ኪሮስ ቤተክርስቲያን ሆኖ ቆይቷል ለ30 ዓመት። ከዛ በኋላ ደግሞ እንደዚሁ ለብዙ ዘመናት ለ22 ዓመት ያህል ዝግ ሆኖ ታቦቱ ወደ ላይ በመውጣቱ ዝግ ሆኖ ሳይቀደስበት አገልግሎት ሳይሰጥ ቆይቶ በ1900 የካቲት 16 ቀን 1998 ዓመተ ምህረት በደብሩ በላይኛው በአቡነ ኪሮስ ቤተክርስቲያን አስተዳደር ጽሕፈት ቤት አጠቃላይ ማህበረ ካህናት በመነሳሳት የወገኖቻችን አጽማቸው የተከበረው ክቡር አጽማቸው ቤተክርስቲያኑ ከራቀበት ቦታ በማረፉ በቦታው ላይ ለቅዱሳኑ አጽም ማረፊያ ቅዳሴ አገልግሎት መሰጠት አለበት፣ የቅዱሳን የክርስቲያኖች አጽም የትም ማረፍ የለበትም በሚል በስብሰባ ተመካክሮ ማህበረ ካህናቱ ከአስተዳደር ጽሕፈት ቤቱ አንድ ጋር በመሆን በተለይ ከማህበረ ካህናቱ ደግሞ ቅድሚያውን የሚይዙት በወቅቱ መልአከ ሕይወት ቀሲስ ላይከ ማርያም መኮንን የሚባሉ አሁን በገዋሳ ደብረ ብፁዓን አቡነ ገብረ መንፈስ ቅዱስ ቤተክርስቲያን በማገልገል ላይ ያሉ እሳቸው ምዕመናንን በማስተባበር አጠቃላይ ካህናቱም በአንድነት ሆኖ ይህንን አሁን የምትታየውን በውስጥ ያለችውን ቤተክርስቲያን ውስጡን በማጽዳት በማስተካከል ከ22 ዓመት በኋላ የቅድስት ኪዳነ ምሕረት ታቦት ገብቶ ቅዳሴ ቤቱ ተከብሮ እስካሁን ድረስ አገልግሎት ይሰጣል። ኪዳንሽ ነው መበርቻዬ፣ ጸሎትሽ ነው መደገፊያዬ፣ ሞገሴ ነሽ መድመቂያዬ፣ አርማዬ ነሽ መለያ። ኪዳነ ምሕረትን ያውኛው ተነጋግረን ያ ገበሬው ሳር የሚያስቀምጥበትን ቦታ በቄስ ላይከ ማርያም አማካይነት ያን እየጠረጉ ጸበል እያጠመቁ ያን ንስሐ እየሰጡ ጸበልተኞቹ ከወንዝ ውሃ እያመጡ ያን ይደለድሉ ነበር። ስለዚህ ምን እናድርግ የሚባለው ተወያየ። ጸበሉ መታች ፈለቀ፣ አሁን ደረቀኝ። ምን እናድርግ ስንል ይህ ጸበል ይሄ ታቦት ግባ ብለን ተነጋግረን ካህናቱ ባጤቶ ነበሩ አለቃችን ተወያይተን ይችላል ምስጋና አድርገናል። የቅድስት ኪዳነ ምሕረት የእናታችን የድንግል ማርያም የቃል ኪዳን ታቦት የካቲት 16 1998 ዓመተ ምህረት አሁን በምናያት በ46 ዓመተ ምህረት በተመሰረተችው በትንሿ ቤተ መቅደስ ታቦቱ ከገባ በኋላ እስከ 2002 ዓመተ ምህረት ወይም ደግሞ ጥር 29 2002 ዓመተ ምህረት ድረስ 4 ዓመት ምንም አይነት እንቅስቃሴ ሳይደረግ አዲስ ቤተክርስቲያን ለመስራት የመሰረት ድንጋይ ሳይቀመጥ ቆይቶ በወቅቱ በነበሩት አስተዳዳሪ የዛን ጊዜው የቀድሞ ክቡር መልአከ ኃይል አባ ሳህለ ማርያም ደጀኔ ያሁኑ ብፁዕ አቡነ ገብርኤል የደብሩ አስተዳዳሪ ነበሩና በሳቸው ከሳቸው ደግሞ ብፁዕ አቡነ ቀውስጦስ ሰሜን ሸዋ ሰላሌ ሀገረ ስብከት፣ ብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የዓለም አብያተ ክርስቲያናት ፕሬዝዳንት በሳቸው ጥር 29 ቀን 2002 ዓመተ ምህረት አዲሱ ህንጻ ቤተክርስቲያን የመሰረት ድንጋይ ተቀምጧል። ከዛ ጀምሮ የቤተክርስቲያን ስራው እስከዛሬ ደርሷል። 16 ዓመት ማለት ነው። በእርግጥ ስራው 2004 ዓመተ ምህረት ነው ስራ የተጀመረው። ከ2002 እስከ 2004 ምንም አይነት ስራ እንቅስቃሴ አልተጀመረም። ህንጻው የተጀመረው 2004 ነው። የመሰረት ድንጋይ ግን የተቀመጠውና መሰረቱ የኖረው 2002 ጥር 29 ቀን በዚያ መሰረት ነው። የቅድስና ቦታ እንደሆነ ከጥንት ጀምሮ ታሪኩ የአቡነ ኪሮስ ቤተክርስቲያን መተከል ብቻ አይደለም።
ከግራኝ መሐመድ በፊትም ቤተክርስቲያን እንደነበረበት ታሪኩን የሚያውቁ ሰዎች ይነግሩናል። በግራኝ ዘመን ነው ታቦት የፈለሰ ብለውናል። ኪዳነ ምሕረት ይኸው ነው ያመጣናት፣ ይኸው ያስገባና ይኸው ያ ታሪከኛ ቦታ በደርግ ዘመን ገረጋንቲ ሲቆፍሩ ወደ 30 መቋሚያ ተገኝቷል። እንግዲህ ታቦት ድሮ እንደነበረ የሚያጠይቀው ይሄ ነው። ያን መቋሚያ ማን ቀበረው ማን አስቀመጠው ሲባል ቀደም መኖሩ ኡራኤል መኖሩ እንደውም ድንጋይ አብተን ጠፋለን። ኤል የሚል ድንጋይ ተሸክመና መተን እዚህ ጠፋለን ነበር። ኡራኤል ነበር እና ያ የተገኘበት ነው ያመጣው። እንደ ዶኪማስ ቤት ጉድለት እንዲመላ ዘንበል ብለሽልኝ ድንግል የኔ ጥላ የባዘነው ልቤ ይረፍ በምልጃሽ ቅረቢ ወደኔ ድንግል ስጠራሽ። ካህናት ሲያገለግሉ በጣም ልዩ ልዩ ፈተናዎች ነበሩ። ነፍሳት ይገባሉ፣ የተለያዩ ነፍሳቶች። በመቀጠል ዝናብ ያስገባ ነበረ። ጣሪያው የተለያዩ መቃብር ውስጥ መሆኑም ራሱ በጣም ትልቅ ችግር ነበረ፣ ሌሊት መጥቶ አገልግሎት ለመስጠት። በወቅቱ ጥበቃም ያልተጠናከረ በመሆኑ በሩም ጣውላ ነበርና ከአንድም ሁለት ጊዜ በር የመስበር ያገኙትን መቋሚያ የተወሰነ ነገር ቀላል ስርቆት አጋጥሟል። በተለይ በመስኮት አካባቢ በምዕራብ ባለው መስኮት እንደገና በሲሚንቶ እንዲገረፍ የተደረገው ከአንድም ሁለት ጊዜ በር መስኮት ሰብሮ መቋሚያ፣ ቀላል አልባሳት፣ የተወሰኑ ነገሮች የስርቆት ችግር ገጥሞ በዚህ ምክንያት ጥበቃም እንዲጠናከር ቤተክርስቲያኒቱም ጭቃዋ ይፈራረስ ነበርና እንደገና ተለስኖ በሲሚንቶ እንዲለሰን ብረት በር መስኮት እንዲገጠም የተደረገው በገጠመው ችግር ነው። ሱባኤዋን ማስቀደስ አይቻልም። ዝናብ ያፈስ ነበረ። ያንን ከደብሩ ማህበረ ካህናት ከደብሩ ሰንበት ትምህርት ቤት አጠቃላይ ከአካባቢ ምዕመናን ጋር በመሆን በ15 ቀን ውስጥ አድሰን ጣራውን ታሪክ ነው ቅርስ ነውና ላለማንሳት በላዩ ላይ ጣራ ደረበን ፍሳሹን በማስቆም የመጀመሪያ ስራ የእመቤታችንን ቤተ መቅደስ እድሳት ማድረግ ነበርና ሰንበት ትምህርት ቤታችን የተለያዩ እርዳታዎችን ለማድረግ ከሰበካው ጋርና ከተለያዩ የህንፃ አሰሪ ኮሚቴዎች የተለያዩ የሀገር ሰዎችን የአካባቢ ሰዎች ጋር በመመካከር የተለየ ነገር ምን እናድርግ ብለን ተወያየን። ጣሪያው ከሚነሳ የድሮ የጥንት ቤተክርስቲያን ስለነበረች ጣሪያው ከሚነሳ ሌላ ጣሪያ ከላይ ይሰራ በሚል ግቢውም ይስዳ፣ ነፍሳቱ ከዚህ እየተነሳ ከመቃብር አካባቢ የበቀሉ ነገሮች ከዛ ላይ የተነሳ ስለሆነ የሚገባው ይሄ የሚስዳ በሚል ተወያየን። እንደ ሰንበት ትምህርት ቤት እንግዲህ ከሰበካው ጋርና ከህንፃ ኮሚቴ ጋር በመሆን በ15 ቀን ውስጥ በጣም በፈጠነ ሁኔታ ቤተክርስቲያኑን ጣሪያን ቀይረን ግቢውን አሰርተን የተለያዩ መጠለያዎችን ሰርተን እዚህ አድርሰናል። በውስጧ መቃብር ከበሯ ድረስ ሊጨናነቅ የቻለው በ1976-77 በነበረው በደርግ መንግስት ጊዜ የመንደር ምስረታ ህዝቡን ከዚህ አንስቶ ወደ ላይ ወደ አስፋልቱ አካባቢ ህዝቡ ሲሰባሰብ ቤተክርስቲያኑ ብቻውን ሲቀር ቤተክርስቲያን ያለ ህዝብ አይሆንምና በወቅቱ የነበሩት አባቶች ታቦታችን ብቻውን መቅረት የለበትም ብለው የአቡነ ኪሮስን ታቦት አሁን የሚገኝበት ላይኛው ላይ ይዘው ወጡ። ከዚያ በኋላ እዚህ አገልግሎት ሲቆም ሙሉ መቃብር እስከ ቤተክርስቲያኗ ጥግ ድረስ እየተቀበረ ቆየ። ነገሥታት ንጉሥ ፈጣሪን ወልደሽ እንዴትስ መመስገን ማርያም ይነስሽ። ዓለም ለማመስገን እውነቱ ቢከብደው እኛ ግን ስላንቺ ምንለው ብዙ ነው። እኔ በአጋጣሚ እናትና እህቴ ወደ አባ ኪሮስ ቤተክርስቲያን ለመሳለም ይመጡ ነበርና እዛ ድርሽን ይላሉ። እኔ ለገጣፎንም አካባቢውንም በዚህ አካባቢ ላይ ብዙ አላውቀውም ነበርና እዛ ይዣቸው መጣሁኝ። ከዛ በኋላ እዚህ ጋር ኪዳነ ምሕረት አለች እንሂድ ይላሉ። ብዙም ፍላጎት አልነበረኝ እውነት ለመናገርና
እንዴት ባይ መኪና ያስገባን በእግር ነው እንደዚህ በመቃብሩ መሀል እንደዚህ አቋርጠን በእግር እንገባለን የሚል ነገርና እናቴን በጣም መሳለም ስለፈለገች በቃ እሺ ብለን በእግር አቋርጠን በመቃብር መሀል ስንሄድ በሚያሳዝን መልኩ ኪዳነ ምሕረት በመቃብር መሀል ተገባ። ይወዳል ድቅ ያለ ቤተልሔም እንደዛ ፍርስርስ ያለ ቤተክርስቲያኗ የፈራረሰ ሆኖ ሳይ የተሰማኝን ስሜት ማወቅ አልችልም፣ አሁንም መግለጽ አልችልም። ግን በቃ ውስጤ ተሰበረ። ረጅም ለቅሶ ያለማቋረጥ ረጅም ለቅሶ ረጅም የሚሰማኝ ነገር ሀዘን ነበረ። በጣም ከፋኝ። አልቅሼ እናትና እህቶቼ ምናምን ተነሽ ምን ሆነሻል ይሉኝ ነበር። ግን እኔም እንደተሰማኝ አላውቅም። ሰማያት መጣ የሚደነቅ ክብር ሰማን ከገብርኤል ላንቺ ሲነገር እውነቱን ለማወቅ ዓለም እንጋረደው የሕይወቱን ምግብ ከማን ነው ያገኘ? ከዛ በኋላ በተደጋጋሚ አያለሁ ህልም አያለሁና አንድ ሴት በጣም የምታበራ ሴት ትንሽ በተኛውበት ትንሽ ቤተክርስቲያን ስሪ ትለኛለች እና እጨነቃለሁ፣ በጣም እጨነቃለሁና በመንፈሳዊ ህይወቴም ብርቱ ስላልነበርኩኝ እኔ ለቤተክርስቲያን ለመስራት ተመርጫለሁ ብዬ አላስብምና እንደውም ይሄ ነገር ለወጣቶች የመጣልን ጥሪን ማዳመጥ አለብን ብዬ እመክራለሁ በዚሁ አጋጣሚና ተነሽ ህንፃዬን ስሪ ቤተክርስቲያንን አንቺ ነሽ የምትሰሪው የሚል ድምፅ ይመጣልኛል በህልሜ እና እጨነቃለሁ። ከዛ አንድ ቀን እንደዚሁ በህልሜ ጸበል ቦታውን ይዛኝ ትሄዳለች አንድ ሴት። ይሄ ነገር ተራ ህልም እንዳልሆነ በተደጋጋሚ ስላየው ተራ ህልም እንዳልሆነ እየገባኝ መጣና የእህቴ የነፍስ አባት አባ ፍቅረ ስላሴ ያደራው ይባላሉ። ለእሳቸው ነገርኳቸው። አባቴ እንደዚህ በህልሜ በተደጋጋሚ ያለው እንደዚህ አይነት ነገር ያስጨንቀኛልና ምንድነው ብያልኳቸው፣ እስቲ ቦታው ጋር እንሄዳሉኝ። በጣም የሚገርመው ነገር በህልም ያየሁትን ቦታ በእውነት ያየሁት ጸበል ቦታው በዚህ በኩል እንደዚህ ሆኖ ነገርና ምን አየሁት እና ሞር በቃ ይሄ መጨነቁ ማዘኑ ምናምን እንዳለ ተጨነኩኝ። አላውቀውም እኔ እንደዚህ አይነት ልምዱም ኤክስፒሪየንስ የለኝም እና እንትን አልኩኝ፣ ተጨናነኩኝ። በኋላ መስራት እንዳለብኝ በተደጋጋሚ በህልሜን በምንም ሲመጣ በቃ ይሄን ህንጻ ቤተክርስቲያን መስራት አለብኝ፣ ስለዚህ እሰራለሁኝ። ከጎኔ ማን ይሆናል? ሰዎች በጣም ያገኘሁትን ሰው ጠይቃለሁ። ቤተክርስቲያንን እንስራ፣ ኪዳነ ምሕረት እዚህ ቦታ ላይ ያለች የወደቀች ቦታ ነው። ማንም ሰው እንደዚህ አይልባትም፣ ኢቭን አይቀደስባትም። በወር አንዴ ብቻ ነው የሚቀደስባትና እባካችሁ እርዱኝ እያልኩ በጣም ያገኘሁትን ሰው ሁሉ ለማስተባበር እሞክርና ጠይቅ ነበረ። በኋላ እግዚአብሔር ፈቅዶ የደብሩ አስተዳዳሪ ብፁዕ አቡነ ገብርኤል ሞኖክሴ እያሉ አባ ሳለ ማርያም የዚህ አስተዳደር ነበሩና እሳቸው ጋር ሄድኩና ያለው ነገር ነገርኳቸው። ቤተክርስቲያኑን መስራት እንደምፈልግ እንዲቀደስባት እንደምፈልግ ነገርኳቸው። በወር አንዴ ብቻ ነበር የሚቀደስባትና አይ እኛም እንፈልጋለን ግን የፋይናንስ እጥረት እንዳለበት እና እነዚህ ነገሮች ከተስተካከሉ ግን ሊያግዙኝ እንደሚችሉ ቃል ገቡልኝ። በዛ መሰረት ህንፃውን ለመስራት የተለያዩ ሰዎችን እንደተለመደው መጠየቅ ማማከር ጀመርኩኝ። ግን ፈቃደ እግዚአብሔር ሆኖ በአጋጣሚ እግዚአብሔር መጠየቅ ነበረብኝና ልክ የሁዳዴ ጾም ጊዜ ሱባኤ ይዤ ቦሌ መድኃኔዓለም ነበርኩና ለቤቴም ቅርብ ስለነበር እዛ ቁጥኜ መኪናዬ ውስጥ እቃዎች፣ ፍራሽ፣ ትራስ እና የሚያስፈልጉኝ ነገሮች በሙሉ መኪናዬ ውስጥ አለና እዛው ነበርኩኝ። አንድ ሴት ተቀምጣለችና ብዙም መቀመጫው አልተመቻትም፣ ትቁነጠነጣለች እና ከባለቤቷና ከልጇ ጋር ነበረች። ጠራኋትና ከመኪና ውስጥ አውጥቼ ትራስ ሰጠኋትና ተቀመጠች። ከዛ ጉባኤው አለቀ። ልክ ጉባኤው ሲያልቅ ለልጇ አመሰግናለሁ ብላ ትራሴን መለሰችልኝ። ስትመልስልኝ አይ ይቅርታ ላናግርሽ እፈልጋለሁኝ አልኳት። እሺ ያለችና መጣች። እንደዚህ ለገጣፉ አካባቢ በጣም የምታሳዝን ቤተክርስቲያን አለች፣ እባክሽ እርጅኝና ቤተክርስቲያኑን እንስራ አልኳት። ነፃነት ትባላለች። በጣም ቀና ሰው ናት። አይ ከኔ የተሻለ ባለቤቴ በዚህ ጉዳይ ላይ ያውቃል፣ እኔ ብዙም ማረዳሽን፣ ባለቤቴ ግን በጣም ጠንካራ ነው፣ ይረዳሻል፣ መሐንዲስ ነው፣ አውሪው አለችና ጠራችሁ። ተዋወቅን። ዳዊት ሽብሬ ይባላል። አወራን።
ያለውን ነገር ነገርኩት። በቃ መቼ ነው መሄድ የምንችለው? ቤተክርስቲያኑ ቤተ መቅደሱ ክፍት ሆኖ ማየት ፈልጋለሁ አለ። እሺ ብለን ተቀጣጠርን። እሱም መጣ አያት። ልክ እኔ እንደተሰበርኩት ተሰበረ። በጣም አለቀሰ። በቃ የማያቋርጥ ለቅሶና ወደ ቅዳሴ ልንገባ ስንል አይ በቃ እባካችሁ መጀመሪያ የያዝኳት 5000 ብር አለች፣ እሱን ልስጣችሁና ከዛ በኋላ እንነጋገራለን። እኔ ልቤ ተሰብሯል፣ በዚህ ልክ አዝኜ አላውቅም፣ እባካችሁ አለ። አይ ግድ የለም እስቲ እየዋልን ገባ፣ አስቀደሰ። ምን እናደርግ? ማህበር እናቋቁም፣ ህንፃውን እንስራ፣ መቅደም ያለበት የትኛው ደረጃ ነው የሚለው ነገር የዛኔ ተጠነሰሰ ማለት ነው። ሰው ለእናቱ ክብር እንደሚሻ ላንቺ ያለን ፍቅር የለው መጨረሻ። ስንዘምር ስንጠራሽ ዓለም ብዙ ቢለን የገባንን እውነት እንዲያ የወደድ ህንፃ ቤተክርስቲያኑ ያረፈበት ምድረ ግቢ ወይም ቦታ እስከ 1200 ካሬ አጠቃላይ ከበረንዳው ጋር 1200 ካሬ ይሆናል። ህንፃው በደቡብ አቅጣጫ መሬቱ ራሱ ተዳፋት ስለሆነ ግራውንድ አለው። በዛ በኩል ያለው ከፍታ ቢያንስ ከ10 ሜትር በላይ ከፍታ አለው ከመሬት። ግራውንዱ በአግባቡ ተሰርቶ ቤዝመንት የተሰራለት ነው። ተዳፋትነት ስለነበረው ኖርማል ህንፃ ከማሰብ ቤዝመንትና የመቅደስ መሰወሪያ ቤዝመንት እንዲኖረው አድርገን ወደ 88 የሚሆኑ ኮለሞችን ከፋውንዴሽን ጀምረን በጣም ትላልቅና ግዙፍ የሆኑ 60 በ60 ዲያሜትር የሆኑ ኮለሞችን ሰርተን ፋውንዴሽኑን በዚህ መልክ ጨርሰን ለአገልግሎት የሚውሉ ለጽሕፈት ቤት ወይ ለክርስትና የሚሆኑ ወደ 134 የሚሆኑ ቤቶችን አግኝተናል ቤዝመንት ላይ። እንዲሁም መቅደሱ ስርም እንደዚሁ 65 ካሬ አካባቢ የሚሆን ቤዝመንት አግኝተናል። ነገሥታት ንጉሥ ፈጣሪን ወልደሽ እንዴትስ መመስገን ማርያም ይነስሽ። ዓለም ለማመስገን እውነቱ ቢከብደው እኛ ግን ስላንቺ ምንለው ብዙ ነው። የቤተክርስቲያኑ ርዝመት ወደ 51 ሜትር ነው። የቤተክርስቲያኑ ዊድዝ ወይንም የጎን ስፋት ወደ 30 ሜትር አካባቢ ነው። አጠቃላይ ቁመቱ እስከ ዶሙ ላይ ካለው እስከ መስቀሉ ድረስ ከፍሎሩ ተነስቶ ወደ 44 ሜትር አካባቢ። በቤተክርስቲያን ደረጃ እጅግ በጣም የሚመሰገንና አስደናቂ የባለሙያዎችንም የኪነ ህንፃ እውቀት በደንብ ያሳየ ከፍታ ነው። ቤተክርስቲያን ዶሙ ዝቅ ባለና ጣራው ዝቅ ባለ ቁጥር ሙቀት ይጨምራል። እንደገና ለእይታ በጣም የወረደ ይሆናል። አሁን ይህ አካባቢ ዙሪያውን ህንፃዎች የሚሰሩበት አካባቢ በመሆኑ አሁን ለፊት የምናያቸው ህንፃዎች ስላሉ ቤተክርስቲያኑ ዝቅ ያለ ቢሆን ማየት አይቻልም። ይሄ ግን በጣም ከፍ ያለ በመሆኑ ከማዶ እስከ ካራ ድረስ ህንፃው ከፍታው ይታያል። በዚህም ህንፃዎች ያሉበት እንትን አይገድበውም። ከፍ ብሎ አጠቃላይ በአራቱም አቅጣጫ የሚታይ ጥሩ ከፍታ ያለው ህንፃ ቤተ መቅደስ ነው። ሚዞም ካፓሲቲ አሁን ህንፃው የቤተክርስቲያኑ ያረፈበት ነው ያልኩ። ህንፃ ቤተክርስቲያኑ ካፓሲቲው ቤዝመንትም ስለነበረው ቤዝመንትም አለው፣ ከላይም ፎቅ አለው፣ በረንዳ በሁለቱም ሳይድ አለ፣ ፈርስት ፍሎር ላይ እና ግራውንድ ላይ ማለት ነው። እነዚህን በአጠቃላይ ፈንክሽናል ኤሪያ የሚባሉት ለምሳሌ ከመቅደሱ ውጪ ያሉ ማለት ነው በሁለቱም በረንዳዎች ቤዝመንቱንና ውስጥ ላይ ያለው ፈርስት ፍሎሩን
እሱን ጨምሮ ፈንክሽናል ኤሪያ ወደ 1500 ካሬ አካባቢ ነው። ይሄ ደግሞ አፕሮክሲሜትሊ ካፓሲቲው ከ4000 እስከ 4500 ሰው ማስቀደስ የሚችልበት አይነት ካፓሲቲ ያለው ቤተክርስቲያን ነው። የለንም ለክብርሽ በደማችን ሰርጿል ስምሽና ፍቅርሽ ፀሐይን ስላየ ዓለም ደስ ካለው አንቺን ለማመስገን ስለምን ከበደው። ይህ ዲዛይን በመጀመሪያ ሲሰራ በማህበረ ቅዱሳን የቴክኒክ ኮሚቴ ነው። አርኪቴክቶች አሉ፣ መሐንዲሶች አሉ። በእነሱ አፍሮ አይገባም። ከሰማይ ሲታይ ዲዛይኑ አፍሮ አይገባም ነው የሚመስለው። እሱን ሰሩልን። በመቀጠልም ስትራክቸሩን ቀሲስ ኢንጂነር እሸቱ ኮንሰልታንት ናቸው። እሳቸው ናቸው ስትራክቸሩን የሰሩልን። በውስጡ እንግዲህ እንደማንኛውም እንደ ክብ ቤተ መቅደስ የሚያሟላቸው ነገሮች አሉ። እንደ ካቴድራልም የሚያካትታቸው ነገሮች አሉ። እንደ ክብ ቤተ መቅደስ አሁን በዚህ በኩል የምናየው ቦታ የክብ ቤተ መቅደስ መቅደስ ቅድስትና ቅኔ ማህሌት ያለው መቅደስ ቅድስትና ቅኔ ማህሌቱ አቀማመጡ እንደ ክብ ሙሉ በሙሉ ሳይሆን ካቴድራሉን ስላካተተ ቅኔ ማህሌቱ ወደ ካቴድራሉ ይወርዳል። ቅድስትና መቅደሱ ደግሞ መቅደሱ ዙሪያ ያለ ማለት ነው። አንድ 1500 ካሬ ላይ ግድግዳ ላይ የተለጠፉ ስዕሎች አሉ ማለት ነው። በተጨማሪ ኮሎኖች ላይ የተጠቀምናቸው ሚነራል አለ ለፊኒሺንግ ማለት ነው። ሌላኛው ከሚነራል ውጪ በጣም ኳሊቲ የሆነ ቀለሞችንም ተጠቅመናል ማለት ነው። ምክንያቱም ከስነ ፍጥረት ጀምሮ የአዳምና የሔዋን እንዲሁም የእነ አብርሃም ታሪክ የእንግድነት አቀባበሉ የእነ ሙሴ ታሪክ የብሉይ ኪዳን ኦርደሩን ጠብቆ የአበው ታሪክ በስዕሉ ተገልጿል። ከላይ ከብሉይ ኪዳን ጀምሮ ወደ አዲስ ኪዳን ከብስራቱ እስከ ዳግም ምጽአቱ ድረስ የክርስቶስ ታሪክ ነገረ ድህነት ተስሎበታል ማለት ነው። ህንፃ ቤተክርስቲያኑ እንደሚታወቀው የተሰራው እንደሌላው በእንትን አይደለም፣ በብሎኬት አይደለም የተሰራው፣ በጡብ ነው የተሰራው። ምናልባት አንዳንድ እንትኖች ላይ ፒክቸሮች ላይ እሱን ማሳየት ይቻላል። በብሪክ ከተሰሩ በኋላ ፕላስተሪንግ ጀምሮ ነው ያ ፓርቲሲፔት ያደረግነው ጆይን ያደረግነው። እኛ የአቅም ችግር ስለነበረ ሰንሻይን ኮንስትራክሽን በብሎኬት እንሰራለን ብለን ተነስተን ሰንሻይን የብሎኬቱን ዋጋ እችላለሁ ብሎ በባለቤቱ በኩል አግኝተነው ነበር። መጥቶ አይቶ ረድቶናል። አባታችን አቡነ ቆስጦስም በወቅቱ እንዴት እመቤቴ በብሎኬት ትሰራለች፣ በሸክላ መሰራት አለባት የሚል መመሪያ ሰጡንና እሳቸው ያሰቡትን ሀሳብ መፈጸም ስላለብን አባታዊ ምክር ወደ ሸክላ ሄደናል። በሸክላም ተሰርታ በተለያየ ጊዜ ብዙ ሰዎች ረድተውን ሲደርሰናል። ፕላስተሪንጉ ረጅም ጊዜ የፈጀ ፕላስተሪንግ ነበረ እስከ ዶሙ ድረስ ያለው። ከዛም በኋላ አሁን ላይ የተሰሩ ያሉ አብያተ ክርስቲያናት አሉና እነሱም በማየት የተለያየ የድንጋይ ስራ ዘመናዊ የሆነ የድንጋይ ስራ ተጠቅመናል፣ ወሎቹ ላይ ማለት ነው። በዙሪያው ያሉ በጣም በርካታ ኮሎኖች አሉ። እነሱ ላይ ደግሞ የተጠቀምናቸው ሚኒራሎች ናቸው። ሌላው በርና መስኮቶች አሉት። መስኮቶች ወደ 92 መስኮቶች አሉት። ቤተክርስቲያኑ ወደ 92 መስኮቶች አሉት። እነዚህ የተሰሩት ከአልሙኒየም ኮትድ የሚባል ማቴሪያል ነው የተሰሩት እና በእንትናቸውም መስታወቱም ወደ 5 ሚሊም ቲክነስ ያለው መስታወቶች ናቸው ማለት ነው። በዙሪያ ያሉት መስኮቶች በሙሉ ማለት ነው። ሌላው የበሮች በአራቱም አቅጣጫ በሮች አሉ። የስቲል ናቸው፣ የብረት በሮች ናቸው።
ፎቁ ላይ አንድ በር አለ። 5 የሚሆኑ አጠቃላይ የውጭ በሮች አሉት። እነዚህ በሮች መቃናቸው የተሰራው ቲክነሱ 3 ሚሊ በሆነ ብረት ነው ማለት ነው። በሮቹ ደግሞ የተሰሩት በ2 ሚሊ ቲክነስ ባለው እጅግ በጣም ጠንካራ የሚባል ዘመን ተሻጋሪ ይሆናል ብለን ያሰብነውን ብረት ነው የተሰሩት ማለት ነው። ውስጥ ላይ ደግሞ የዋንዛ በር የመቅደስ አካባቢ የዋንዛ በሮች አሉ፣ እጅግ በጣም ጠንካራ የሚባሉ እነሱም እንዲሁ ዘመን ተሻጋሪ ናቸው የሚባሉ የዋንዛ እንትኖች ናቸው፣ የዋንዛ በሮች ናቸው ያሉት። ሌላው ውስጥ ላይ ሲሊንጎች አሉ፣ የኮርኒስ አለ። ኮርኒስም የተጠቀምነው እጅግ በጣም ጥሩ የሆነ ባለሙያ እና እጅግ በጣም ጥሩ የሆነ ከዋንዛ የተሰራ ኮርኒስ ነው። በዲዛይኑ ትንሽ ሻል ያለ ጥሩ የሚባል ደረጃ ላይ ያለ የተሰራበት ማለት ነው። ሌላኛው የእንትኖቹ ፍሎሮቹ የተሰሩት በሆኑ ሴራሚኮች ባለ 6 ቲክነስ የሆኑ በረንዳዎቹ ማለት ነው። በእነሱና ዙሪያውን ያሉ የዶርሲሎች እና የተለያዩ እንትኖች በአገር ውስጥ ግራናይት ነው የተሰሩት ማለት ነው። ታቦቱ መቅደሶ ቀርበናል ባንቺ ወደ ንጉሶ የክብራችን ጌጥ ሽልማት እንወድሻለን ኪዳነ ምሕረት። የሳውንድ ሲስተሙ የተገጠመ ከውጪ በኩል ግድግዳ ላይ የተለጠፈ 7 ስፒከሮች አሉ። እንደገና በተጨማሪ ሆርን ዙሪያ ደግሞ እንትን ገተሩ ላይ የተገጠመው 7 ሆርኖች አሉ። ወደ ውስጠኛው ስንገባ የውስጥ ቤተ መቅደሱ ውስጥ ያሉት ስፒከሮች ወይንም ሳውንድ ሲስተም የተገጠመ 8 ናቸው እና አጠቃላይ ለሳውንድ ሲስተም የተጠቀምናቸው ከውጭና ከውስጥ ያለው ሆርንን ጨምሮ 14 እና 8 22 ሳውንድ ሲስተሞች ወይ ስፒከሮች አሉ ማለት ነው። ስናየው ለዚህ ቤተክርስቲያን ህንጻ ቤተክርስቲያን የተጠቀምናቸው በአጠቃላይ 4 መቆጣጠሪያ ቦርዶች አሉ፣ ሜን ሰርኪት ቦርዶች ማለት ነው። ሙሉ ላይቲንጉንም ሶኬቱንም ሳውንድ ሲስተሙንም ኮንትሮል የምናደርገው ከ4 ቦታ ነው ማለት ነው እና ወደ ላይቲንጉ ስንመጣ ላይቲንጎቹ ከላይ ብንጀምረው ከዶሙ ማለት ነው ዙሪያ የዶሙ እና ገተሩ ላይ የተገጠመው ላይቶች 200 ናቸው ብዛታቸው ማለት ነው። ብዛታቸው 200 ሲሆን ዙሪያ ላይ ይበራል ማለት ነው። ቀጥሎ ያለ በረንዳ ላይ የተገጠሙት ተንጠልጣይ ማዕከለኛ ወደ 36 ናቸው ቁጥራቸው ማለት ነው። 36 ለበረንዳ የተጠቀምናቸው ላይቶች አሉ። በተጨማሪ ወደ ምረቱ አካባቢ በክሪስታል ደግሞ ከፍ ያሉት የተጠቀምናቸው 2 በወንዶችና በሴቶች በኩል እንትን ደውል ቤቱ ላይ ያሉት እሱን ጨምሮ 8 ናቸው። ክሪስታል ናቸው። 8 ነው የተጠቀምናቸው ማለት ነው። ወደ ውስጥ ስንገባ አጠቃላይ ኮርኒሱ ላይ ኮርኒስ ዳውን ላይቶቹ ማለት ነው በመቅደሱ ዙሪያና ቀኔ ማሌት ውስጥ የተገጠሙት ዳውን ላይቶች ብዛታቸው 64 ነው በመቤታችን እቤ ማለት ነው። በተጨማሪ በውስጠኛ በኩል ደግሞ ትልቁ ዶም ጋር ያለው አንድ በጣም ትልቅ ክሪስታል የተገጠመ አለ። ቀጥሎ በቅድስትና ቀኔ ማሌት ውስጥ 2 ትልልቆች ተገጥሟል። እንዳጠቃላይ 3
ከፍ ያሉ በጣም ትልልቅ ክሪስታሎችን ተጠቅመናል ማለት ነው። ቦታው የኪዳነ ምሕረት ቅድስት ኪዳነ ምሕረት ቦታ እንደሚታወቀው እንግዲህ እዚህ አካባቢ ላይ ያለው ቦታ የቤተክርስቲያኑ ያረፈበት ቦታ ስፍራ ብቻ ነበር። ለምን የሌላው በአካባቢ ነዋሪዎች በይዞታ የተያዘ ስለነበረ ያልተከፈለ ክፍያ ስለነበረ ቤተክርስቲያኑ ያረፈበት ብቻ ነበር። እንደ አጋጣሚ ሆኖ መብራን ፈቅዳ የአካባቢ ሰዎችም እንግዲህ ጥሩ በሆነ እውነት በሚያስመሰግን ሁኔታ ይሄንን ቦታ አሁን እየሰራን ያለነው የቤተልሔም ቦታ ለቀውልናል ማለት ነው የአካባቢ ሰዎች። ይህንን በአጋጣሚ ሰርፕራይዝ ነው ያደረገን ጓደኛችን አብሮ አደጋችን ኢንጂነር ሀብታሙ ማለት ነው። ይህንን ቦታ 1000 ካሬ የሚሆን ወደ 1.5 ሚሊዮን ብር አውጥተው ገዝቶ አሁን ጊዜያዊ ቤተልሔም ሰርተንበት ነው ለአገልግሎት ክፍት እንዲሆን ይህንን ነገር ስላመቻቸው ሰርፕራይዝ ስላደረገን እጅግ አድርገን እናመሰግናለን። በጣም ትልቅ አስተዋጽኦ አድርጎልን ከ1 ሚሊዮን ብር በላይ ከፍሎ ይሄ ቦታ ተይዞልናል ማለት ነው ለጊዜው። ይሄ ቤተ መቅደስ ከእድሜ አኳያ ረጅም ዘመን ፈጅቷል ሊባል የሚችል ነው። በርካታ ምዕመናን ቶሎ ያልቅም ወይ የሚል ጥያቄ የሚያነሱበት የነበረ አሁን ማለቁን ጭምር የሚጠራጠሩበት ሁኔታ ላይ ነው የደረሱት። በጣም ስለቆየ እነሱ የሚጠብቁት አሁንም ሌላ ዓመታትን በመሆኑ ተስፋ የመቁረጥ ስሜትም አንዳንድ ምዕመናን ላይ ይስተዋል ነበር እና ከዓመት አኳያ ያው የመሰረት ድንጋዩ ተቀምጦ ይገኛል። 16 ዓመት ፈጅቷል። አሁን ሁላችንም እንዴት ይደርሳል? እንደ ህልም ነው የሆነን፣ እንደ ህልም ነው። አሁን እየቆሙ አሁን ሊመረቅ ነው ሲሉ ምኑ ተይዞ ነው የሚመረቅ? እንዴት ተሆኖ ነው ነበር? አሁን እሸም እግዚአብሔር አምላክ ሲታቅድ ኃይለኛ ጢስ መውጫ ያጣፋሉ። እኛ አባትም ጥንክር አሉ። በእውነት የምደሰተው ጥንክር አሉ። እንዲህ ጠንካራ ነው መሆን። አዎ ሌላ አለቃ ቢሆን አሁን አይሆንም ሲባል ለኮስኮስ ብሎ አይክረም ይባላል። አቋም ወሰድ። ይሄ ነው በቃ አቋም። ልዩ ስራዎችን ሰርተናል ብዬ አስባለሁ። እንደ ሰንበት ትምህርት ቤት ባዛር 2 ተዘጋጅቷል። ለዚህ ህንጻ በዚህ 2 ዓመት ውስጥ እንዲጠናቀቅ 2 ጊዜ ትላልቅ ባዛሮች ተዘጋጅቷል። ኮሚቴው አጋጣሚ ትንሽ የዛሬ 2 ዓመት አካባቢ የማጠናከር ሁኔታ አድርገን ነበር። በነበረው ህንጻ ሰሪ ኮሚቴ ላይ ተጨማሪ የአካባቢ ሰዎችን እነ ኢንጂነር ሀብታሙ፣ ኢንጂነር ነጋሽ፣ እነ ወይዘሮ ትዕግስት፣ ወይዘሮ ገነትን፣ እነ አካባቢ ሰዎች እነ በላይ ሙላት እነሱን ጨምረን ህንጻውን እንደ አዲስ እነሱ እንደ ኢንጂነሮቹም እንደ አዲስ አይተውት የሚስተካከል ነገር ካለ በሚል ያስተካከሉት ነገር አለ። ተጨማሪ ውስጥ ላይ የጨመሩትም ያስተካከሉትም ነገር አለ። እዚህ ላይ ምንድነው ብፁዕ አቡነ ሳዊሮስ ሸገርን እንደመሰረቱ በለገጣፎ የመጀመሪያ እንትን ያደረጉት ይሄንን ቦታ መጥቶ ማየት ነበር። እዚህ ቦታ ላይ መጥተው ጸሎተ ማርያም አድርሰው ሰላም ለኪ ደግሞ እኛን መመሪያ ሰጥተው አጽናንተው ከሄዱ በኋላ ለዚህ ቦታ ትኩረት ሰጥተው ነበር። በዚህ አጋጣሚ የብፁዕነታቸው በረከት ይድረሰንና እያንዳንዱ ስራ እየተከታተሉ በአጭር ጊዜ ስራው እንዲሰራ አባታዊ መመሪያና ጸሎት ያልተለየው ስራ መሆኑን ለመናገር ነውና አፕሮክሲሜትሊ ነው በጀቱ ሊገለጽ የሚችለው። ፕላስ ደግሞ የመጣንበት ኮሚቴን የተቀላቀልንበት ሰዓት እንዳልኳቸው 14ኛ ዓመት አካባቢ ላይ ነውና ከዛ በኋላ የነበረው የ2 ዓመት ጉዞ በትክክል መናገር ይቻላል ወደ ኢንዳይሬክት እና ዳይሬክት ኮስቶች አሉት። ማለት የተለያዩ ሰዎች በራሳቸው እዚሁ ህንፃ ላይ ኮስት ያደረጉት ነገር ስላለ ከእንትኑም ቤተክርስቲያኗም ያላት የራሷ በጀት ነበረ።
እነዚህ በአጠቃላይ ወደ 60 ሚሊዮን አካባቢ የሚደርሱ ናቸው። የ2 ዓመት ጉዞ ማለት ነው። ከመጀመሪያው ከነበረው የተሰራውን አንዳንድ ኢንፎርሜሽንም ስለነበረን በአጠቃላይ በግምት ወደ 160 ሚሊዮን አካባቢ ይደርሳል። ትልቅ ደስታ ነው። በእውነት ይህ ደስታ ትልቅ ደስታ፣ አንደኛ ክርስቶስ የተነሳበት በትንሣኤው ጊዜ የኛም ትንሣኤ ሆነ። አሁን በእውነት ዓመተ ምሕረት ዓመተ ፍዳ ዓመተ ኩነኔ አልፎ ዓመተ ምሕረት ተቆጠረ ብዬ ነው እኔም መሰከረ። እንደ ዓመተ ምሕረት ነው እዛ ቆሻሻ ተቀምጣ ይሄን ማየታችን ዓመተ ፍዳ ዓመተ ኩነኔ አልፎ ዓመተ ምሕረት ተቆጠረ ብዬ ነው። የደስታዬ ብዛት እንደዚህ በጣም ደስ ብሎኛል። 16 ዓመቷ ነው እንግዲህ። ሁለተኛ ነገር ደግሞ ቀኑም 16 ነው እዚህ በባለ 50 ውስጥ ማለት ነው። በ16 ዓመት እዚህ በመድረሷ ኪዳነ ምሕረትም ስለሆነች የምትከብርበትን ዕለት 16 ነው። ስለዚህ በጣም ልዩ ደስታ ነው የተሰማኛል። እንግዲህ ምስጋና የመጀመሪያው ተመስጋኝ እንግዲህ እግዚአብሔር ነው። ለዚህ ስላደረሰን ለዚህ ስላበቃን በህይወት በጤና ጠብቆ እንድንሰራ አድርጎ የሰራነውን ስራ ፍሬውን እንድናይ አድርጎ እዚህ ያደረሰን አምላካችን ቅዱስ እግዚአብሔር ምስጋናውን ይውሰድ። እንዲሁም በምልጃዋ በእናትነቷ በቃል ኪዳኗ ያልተለየችን መከራውን እንድናልፍ የህዝቡ ልብ እንዲራራ አማላጅነቷ ያልተለየን ወላዲተ አምላክ ድንግል ማርያም ስሟ የተመሰገነ ይሁን። ጻድቁ አባታችን አቡነ ኪሮስ በዕለተ ቀናቸው ምንጊዜም በወሩ የእመቤታችን የኪዳነ ምሕረትን ህንፃ አግዙን እያልን እዚያ የመጣውን ህዝብ እየቀሰቀስን በእሳቸውም ቃል ኪዳን በተሰጣቸውም በተገባላቸውም ቃል ኪዳን የሚጠቀሙ ምዕመናን ይህን ስራ እንዲሰሩ የጻድቁ አባታችን የአቡነ ኪሮስ ገድል ከሚገባው በላይ አግዞናልና ጻድቁ አባታችን የአቡነ ኪሮስ ስማቸው የተመሰገነ ይሁን። አሁን ባለው ስራ ላይ ህዝበ ክርስቲያኑ እላይ አባ ኪሮስ አካባቢ ያሉ እዚህ አካባቢ ያሉ ማታ ድረስ እስከ 2 ሰዓት እስከ 2 ተኩል የተለያዩ ስራዎችን የጽዳት ስራዎችን የፈራረሱ ከውስጥ የፈረሱትን እንጨቶች በማውጣት ስራ ላይ ይገኛል እና የህዝበ ክርስቲያኑ ተሳትፎ እጅግ ልዩ ነው። የውስጣቸው ስሜት እንደዚህ ስራው ይናገራል ማለት ነው። ልጆቻቸውን ይዘው ህፃናትን ይዘው እዚህ እያሰሩ ይገኛሉ። እንደምታዩት እንግዲህ በጣም ልዩ በሆነ ሁኔታ እየተሰራ ይገኛል። በጣም የአካባቢው ሰው ሊመሰገን ይገባል። ኤሌክትሪካል ዲዛይኑን በሙሉ የሰራልን ኢንጂነር ሰለሞን ይባላል። ኤሌክትሪካል ኢንጂነር ነው። ከሱ ቀጥሎ ደግሞ መስፍን የሚባል ወዳጃችን በሙሉ ኢንስታሌሽኑ ይሰራልን እሱ ነው። ያው ቅድም እንዳልኩት ዲዛይኑ በቀሲስ ኢንጂነር እሸቱ ነው የተሰራው። በዚህ አጋጣሚ መመስገን የሚገባቸው ጥላዬ ተፈራ፣ እስክንድር ታዬ፣ ግዛቸው የሚባሉ ወዳጆቻችን አባሎቻችን ነበሩ። ወደ አሜሪካ ሄደዋል። ካለፉ ኮሚቴዎች ደግሞ ዳዊት ሽብሬ፣ ሲሳይ ተክሌ፣ አዘነ ድንቁ ትልቁን አስተዋጽኦ አድርገው የነበሩና ከጊዜ በኋላ ከኛ ጋር ያልቀጠሉ እነዚህም በዚህ አጋጣሚ መስገን እወዳለሁ። እንዲሁም ሀና ጥላሁን ኮንትራክተሮችንና ህንፃ አካባቢ የሚሰሩ ጓደኞቿን እያሰባሰበች አሸዋ፣ ጠጠር፣ ብሎኬት፣ ብረትን ጭምር ታስመጣለን ነበር። በዚህ አጋጣሚ ትልቁ ሚናም እሷ ተጫውታለች። እነዚህ መረሳት የሌለባቸው ናቸው። ቅድም ተናግሬያለሁ። ወይዘሮ ከበደችም እንደዚሁ ትልቅ አስተዋጽኦ አድርገውልናል። በጣም በርካታ ተመስጋኞች አሉ። ግን እንዳጠቃላይ ሰበካ ጉባኤ፣ የህንፃ አሰሪ ኮሚቴ፣ ማህበረ ካህናት፣ ሰንበት ትምህርት ቤት፣ መላው ማህበራት፣ የተለያዩ ማህበራት ስላሉ ሁሉም በዚህ ስራ ላይ አሻራቸውን አስቀምጠዋል። ማህበረ ምዕመናን ከለገጣፎ ውጭ ያሉ እስከ አሌልቱ የሚባል ከተማ ድረስ በባዛር
ሄደናል። ሁሉም ሰው በደስታ ለገጣፎ ኪዳነ ምሕረት እያለን ስንናገር በደስታ ነው ያገዙን እና መላ ኦርቶዶክሳውያን ከሀገር ውስጥ እስከ ውጭ ድረስ ማለት በመካከለኛው ምስራቅ፣ በአውሮፓ፣ በአረብ ሀገራት የሚገኙ ኦርቶዶክሳውያን በቀጥታም በተዘዋዋሪም ድጋፍ አድርገዋልና አጠቃላይ ኦርቶዶክሳውያን ምስጋና ይገባቸዋል።